የጃኖ የዘመን ማጅራት መቼም ትመስላለች። ሰው ተስተካክሎ ምናምን ቀጥ ብሎ ይናገራል። ምናምን ትላለች። ምንድነው እየተናገረች ነው እኮ እሷ ድምጿ አልወጣ ብሏታል። እሷ እየተናገረች ነው። ስማሙድ አራታይ ሄሎ አንቺ ስብለሽ ቴዲ ከማለትሽ በፊት መጀመሪያ አንቺ እንደ ልጅ ምንድነው ልጥራው እንደ ስሙን ምን አትይም ዝም ብለሽ የትኛው ያምሮሽ ክፍል ነው ቴዲ ብለሽ ጥሪ ያለሽ? የትኛው ያምሮ ክፍልሽ ነው? እሱ ሸውዶሻል። አስተካኪ ምግብ ፓወር አግኚ መጀመሪያ። ቤቱ ያስፈራል። በስማ እኔ አንቺ ሳትሆኚ ቤቱ ነው ያስፈራኝ። በስማ በህልሜ እንዳይመጣ በእናትሽ ተይ ተይ። ታውቃታለች ከዚህ ቤት አይነ ቻላል ማይለን ማን የምትባል ትሳደባለች ዝም ብላና እንዴ ደግሞ ይልኩልኛል። ትሳደባለች ይልኩልኛል። በጎን ነው የምታዩና የሆነ ሽቲ ለምን አይለብስ? እሷ ቴዲ አዋሳ ለምን ሽቲ አይለብስም ነው ለካ የምትለው። 10 ሰዎች ሆነን ነው ጓደኞች 10 ሆነን ተሰብስበን ምንድነው የምትለው ብለን እየመላለስን የተረዳነው። ምንድነው የምትለው? አንዱ ሽት ነው የምትለው ይላል አይደለም። አንድ ነው በቃ ስንት ሰዓት ፈጅብን? ምን ለማለት ፈልጋ ነው? ታዲያ ሰለምን ሽት አይለብስ ነው በስመ አብ ወልድ እግዚኦ ማረና ክርስቶስ። አንቺ ተይ፣ እኔ ለዘላቂ ሰላም ዝም ያልኩ ልጅ ነኝ። እኔ ለዘላቂ ሰላም ዝም ያልኩ ልጅ ነኝ እንጂ እዚህ ምድር ላይ እኔ ማንም ሊቋቋመኝ አይችልም። እኔ ዝም ብዬ ለግባና እኔ እንደዚህ ምን እርግጫ ነው የምትሉት? እኔ ጎንዶሮ የተባለ ልጅ ነኝ። እኔ ለዘላቂ ሰላም ብዬ የተውኩ ልጅ ነኝ። ነገር እናንተ አትናገሩም እንዴ? ምን ሆነሽ ነው? በባትሪ የሚሰራ ሰው የቴዲ አዋሳ ቤተሰቦች ከዚህ በኋላ ስታገኟቸው የቺ ስሟ ተቀይሯል። ሄለን ሳይኮሎጂስት ሳይሆን ሄለን ጠንጎ ተብላለች። ሄለን ጠንጎ እንዲህ ነው አምታዩ። ሄለን ጠንጎ ዛሬ የምናወራው ምንድን ነው? ፖለቲካ ነው። ሄለን ጠንጎ ሄለን ስሙ አላችኋት? ሄለን ስሙ ሄለን ጠንጎ የምን ሳይኮሎጂስት ነው? ሄለን ጠንጎ እችን ምድር በሞት እስክትሰናበች ድረስ ማተም ተመቷል፣ ወደ መዝገብ ቤት ተልኳል። እያየሽ ግቢበት። መጀመሪያ አለ መግባት ነው። ከዚህ በኋላ ጠና አስጥልኝ ነጋቲ ቡላ